የሚገኘው በየሲር ለና በጎ አድራጎት ድርጅት ግቢ ውስጥ ነው። እዚህ ግቢ ውስጥ በርካታ አይተሞች እንደምታዩቸው በግራ በቀኝም እንደዚሁም እናቶቻቸው ድሃ እናቶቻቸው አጋር ደጋፊ የሌላቸው በርከት ያሉ ወገኖች ከ6000 በላይ ሰዎች የሚረዱበት ተቋም ሆኖ ነው ያገኘሁት። ተቋም ውስጥ የሚሰሩ ስራዎችን በአካል መጥቶ በማየት የበለጠ ስሜት የሚፈጥርላችሁ እንደሆነ ተስፋ አደርጋለሁ። ያው ዳር ቆሞ መመልከት ቀለል ይላል ይሆናል። ነገር ግን እንደዚህ መሬት የወረደ የሚጨበጥ የሚነካ ስራዎችን ለኡስታዝ ኑሩ ቱርኪና መሰል ወንድሞቹ ጓደኞቹ የሚሰሩትን በዚህ ጥቅምትን በየሲር ለና የሚል ሐሳብ ስላለ ቅዳሜና እሁድ ሁሉ ጊዜ ብቅ ብትሉና ብትጎበኙ ብዙ ሐሳብ አስተያየት ይኖራችኋል ብዬ ገምታለሁ። በተጨባጭ ችግሮችን መቀየር የተረዱ ሰዎችን የተገፉ ሰዎችን የሚጠይቃቸው ያጡ ሰዎችን ህይወት ጀርባ የሰጠቻቸው ሰዎች እህት ወንድሞችን ህፃናቶችን እንደዚህ በህይወት አጋጣሚ የሚደግፋቸውን ሰው ያጡትን ሰዎች ለመርዳት ምንም ያለ ምንም ቅድመ ሁኔታ የምትነሳሱበት አጋጣሚ እንደሚፈጠር እርግጠኛ ነኝ። ስለዚህ የተደራጀና ጥሩ ሁኔታ አቋም ያለው ተቋም ሆኖ ያገኘሁት ልጆች ይበላሉ፣ ይጠጣሉ፣ ይለብሳሉ፣ ይማራሉ፣ ይዝናናሉ፣ ወላጆቻቸው ይደገፋሉ፣ ራሳቸውን እንዲችሉ የሙያና የስልጠና አገልግሎት ለወጣቶችም ለእናቶችም ይሰጣል። እና መሰል ነገሮችን በአካል ተገኝተን ብናይ እኛም የራሳችንን አሻራ ለማሳረፍ እድል ይፈጥረናል ብዬ አስባለሁና የሚቀጥሉት ተከታታይ ሳምንታት ቤቱ ክፍት ነው። መተን በተግባር በማየት የራሳችንን አሻራ ማሳለፍ እንችላለንና አላህ ይወፍቀን። ብቅ በሉ ጎብኙት። የሲር ለና በዘርፉ ላይ ያሉ ወንድም እህቶችን አላህ ይመንዳቸው። ግን የኛም ማበረታታትና መደገፍ እጅግ አስፈላጊ ነው ብዬ አስባለሁ። ሰላም አለይኩም።